ታከለ ባላለው ከዚህ በፊት አንድ ምስክርት ነበርኝና መስክር ያለው ወደ ዛሬ ደግሞ ሁለተኛ ነው። ዋው ያው ኢየሱስ ጌታ የተደረገልኝ ልጄ ታማ ነበረች። ሚስታመሙ ደግሞ ታማ አልተኛችም። ሽንት ነው አሁን የሚመጣት። ሽንት ሲመጣት ደግሞ በጣም ታለቅሳለች፣ ትረበሻለች። እሷ ስትረበሽ ደግሞ እኛም አብረን እንጨነቃለን። እና በየደቂቃው ነው እሷ የምትሸናው። እና ለሊትም ራሱ ፖፖ አስቀምጠን ነው እዚህ መካከል እሷ ፖፖ ሳትናገር ትንሽ ነው የምትሸናውና እንትኗ ላይ ትሸናለች። ከዛ በጣም ተቸገርን። እሷ ማብራት ትጨነቃለች፣ እኔም አብሬ እጨነቃለሁ። ስራ ውዬ ሲመጣ ነው ማያት እንጂ ቀና በይ አልሆንም። እሷ ብዙ ጊዜ ትጨነቃለች አብራ፣ እኔ ማታ ብቻ ነው የማውቃት። ከዛ በኋላ እስቲ ነይ ሐኪም ቤት ወስደን እንሂድ አልናት። ወስደን ስንሄድ ደምም ሽንትም ወሰዱና መረመሯት። ሲመረመሩ የሽንት ኢንፌክሽን ነው አሉ። ስለዚህ ልብሷንም ቀያይሩላት፣ ለብሳ ያደረችን ልብስ ቀን እንዳትለብስ አሉንና እሺ አልናቸው። ከገባን በኋላ ሽሮፕም ሰጡን። ሽሮፕም ምንም አልጠቀመንም። እኔ ስራ ለሚውለው እሷን ያዢና እስቲ ቤተክርስቲያን ወሰጂና አጸልይ አልኳት። ይዛ እዚህ መጣች፣ ተጸለይላት። የሆነ ውሃ ላይ ነው ተጸለይላት። ውሃውን አመጣች፣ አጠጣናት። ከዛ ወዲህ ተኝታም ደህና ነው የምታድረው። አሁን ሰላም ነች። አሜን።